ከዛሬ 2 ቀን በፊት ግንቦት 14 5 2026 አጋጣሚ ጉዳይ ያጋጠመኝን ሳላጠቃልል ቀሪውን በፌስቡክ ፔጄ ላይ እለጥፋለሁ ብዬ እንድትረዱ በማለት ስለጠቀስኩት እነሆ ማጠቃለያውን ይዤ መጣሁ። በፌስቡክ ላይ ያስቀመጥኩት ርዕሱ የጠፋው በግ በሚል ነው ማጠቃለያውን የለጠፍኩትና ይህንን የሚያስረዳ ግልጽ በሆነ መልኩ እንድትሰሙ ይህን ቪዲዮ ይዤ እነሆ የሚከተለውን አስቀምጣለሁ። በዛ ላይ መጨረሻው ወደሚሄድበትና ወደሚደርስበት አድራሻ አቅጣጫ ደርሼ ከሚፈልገው ቢሮ በራፍ ቆሜ ከአንድ እድሜ ባለጸጋ ከሆኑ የመስሪያ ቤቱ ባልደረባ ከሆኑ ሴትዮ ጋር የተጋፈጥኩትንም ጠቅሼ ሳላጠቃልል ወደ አሁን ማቀርበው ሀሳብ እንደገባሁ እንደተውኩ እያስገነዘብኩ ዛሬ ቀሪውን እነሆ። በዛን ሰዓት ሴትዮዋን ሳነጋግር ሰዓቱ 11 ሰዓት ተኩል ነው፣ እየመሸ ነው። ከጉዳዩ አሳሳቢነት ጋር ጊዜው እያለቀ በመሆኑ እየተጨቃጨቁ ሳለሁ ሴትዮው ለልመና ፊቷ የቆምኳ አስመስላ ብዙ ሲታንጓጥጠኝ ተናድጄ ኃይለ ቃል ለመጠቀም በልቤ እያሰብኩ ከፍ ባለ ድምፅ እያናገርኩ ሌላ ከቢሮው በላይ ሁለተኛ ፎቅ ላይ የነበረ ሰው ሰምቶ ኖሯል። 11 ሰዓት ተኩል ብያለሁ። ቀስ ብሎ በሌላ አቅጣጫ ወርዶ እንደሚያልፍ መንገደኛ መስሎ ግቢው ውስጥ ሲያልፍ ሴትየው ፓስተር ና እባክህ እነዚህ ሰዎች ምን እንደሚሉኝ ገላግለኝ ስትል እቺ እንዴት እንዲህ ትላለች? ገላግለኝ ለምን አለች? የጉዳዩ አሳሳቢነቱ እሷን የሚመለከት ሆኖ ሳለ እኔና ከፊቷ የቆመውን ሰው እንደ ለማኝ መቁጠሯ የከፋ ሁኔታ በውስጥ ስለፈጠረ እኔም ዞር አልኩና እሱ ፓስተር ነው ወይ አልኳት። አዎ ፓስተር ነው አለች። ኦኬ እንግዲህ ፓስተር ከሆነ ብዬ ዞር ብዬ ፓስተር ኖት የሚል ጥያቄ በማስቀደም ጠየኳቸው። እኚህ ፓስተር የተባሉትን ሰው የተከበሩ ሰው ሲጠይቃቸው አዎ ፓስተር ነኝ አሉኝ። ይቅርታ፣ ፓስተር ማለት እረኛ እንደሆነ ነው እኔንም የማውቀው። እረኛ ከሆኑ ፓስተር እረኛ መሆኑን ካወቁ እኔ አሁን ለማቀርበው ጥያቄ መልስ እንዲሰጡ እፈልጋለሁ። ፓስተር ማለት እረኛ ነው። እረኛም ደግሞ የጠፋውን በግ ይፈልጋል። የጠፋውን በግ አግኝቶ ከበጎች ያቀላቅላል ብዬ የኢየሱስን የበጎች በ99 ከመቶ በጎች መሃል አንድ በግ ጠፍቶ
99ኙን አሰማርቶ ትቶ አንዱን በግ ፍለጋ ሄዶ በጉን አግኝቶ አምጥቶ ከበጎች ጋር እንዳቀላቀለና እንዳስተማረን እንዲሁ ይህ ቤት እንደዛ የክርስቶስን ሥራ የምትሰሩ መሆናችሁን የሚያሳውቅ ከመሆኑም በላይ እርሶም ፓስተር ስለሆኑ ይህንን ካጠገበ የቆሙትን ሰው እባኮትን አይኑ በቀን እያየ የማያይ መንገድ የማያውቅ እውር ሆኖ ሜዳ ላይ ሲንከራተት ይዤ በጥቆማ እዚህ ደጃፍ መጥቻለሁ። ይህ ሰው የዚህ ቤተ ክርስቲያን አባል የሆነ ለሴሚናር ከኢትዮጵያ ተጠርቶ የመጣና ሴሚናሩን ጨርሶ ለመመለስ ወደ ኢትዮጵያ ገበያ ለሸማታ ብሎ ባወጣበት አቅጣጫው ጠፍቶ ጓደኛውም ከሱ ጠፍቶ ራሱም ጠፍቶ ሜዳ ላይ ሲንከራተት መኪና ላይ አግኝቼ ጎትቼ ይዤ መጥቻለሁ። እባኮትን ይህንን ሰው እንዲረዱ እንዲተባበሩ። ምክንያቱም እሱም ሰቨንት ዴይ አድቨንቲስት ቸርች አባል ነው። በሚኖርበት አካባቢ የሰቨንት ዴይ አድቨንቲስት ፓስተር ነው። አሁን እዚህ ግን ሁሉን ነገር በማይችል በማያውቅ ቦታ ላይ የጠፋ ስለሆነ ከነበሩት ከሌሎች በጎች ጋር 99ኙ ጋር እንዲያቀላቅሉ እማጽኖታለሁ ብዬ አነጋገርኳቸው። ይህ ፓስተር ወደ ጉዳዩ ከመግባቱ አስቀድሞ እርሶ እንዴት ኖት ምንድን ኖት ብሎ ጠየቅም። እኔም ማንነትን ኢትዮጵያዊ እንደሆንኩ ከኢትዮጵያ በስደት መጥቼ እዚህ የስደተኛ መኖሪያ ፈቃድ ይዤ ያለሁ ኢትዮጵያዊ ነኝ። ይህም ሰው እኔን መኪና ላይ ነው ያገኘኝ። አላውቀውም፣ አያውቀኝም። እኔ የምናገረውን ቋንቋ ስለሚያውቅ በቋንቋው መሰረት ነው የተገናኘ ነውና ኢስት አፍሪካ በእናንተ ትምህርት ቤት ዩኒቨርሲቲ ውስጥ ለኮርስ መጥቶ ከዛ እንደነገርኩ የመጣበትን ዓላማ ጠቅሎ ሊጓዝ ከመጓዙ በፊት ዕቃ ሊገዛ ብሎ ከጓደኛው ጋር በሄደበት መንገድ ሁለቱም ተጠፋፍተው ነው ያገኘሁት። ይህን ሰው አድቬንቲስት ሰቨንት ዴይ አድቬንቲስት ኢስት አፍሪካ ዩኒቨርሲቲ ያለበትን አካባቢውን ስም አያውቅም። እኔም ሰውን ጠያይቄ ነው ሰቨንት ዴይ አድቬንቲስት አጠቃላይ ቢሮ ያለበትን ጠያይቄ ነው እዚህ አሁን በዚህ ሰዓት የደረስኩት። ሲጠይቃቸው እኚህ ሴትዮ እያንጓጠጡኝ ለልመና ከፊታቸው የቆሙ አስመስሎ ስለተመለከቱና ስላስቡ ተናድጄ ነበረ። ድምፅን ከፍ አድርጌ ስነጋገር የነበርኩት ለእኔ ጉዳይ አይደለም፣ ሊለምን መጥቼ አይደለም። የቤተ ክርስቲያናቸው አባል የሆነው ሰው ተቸግሮ እያየው አላልፍም ብዬ ነው ይዤ የመጣሁት ብዬ ደግሜ ነገርኳቸው። ይህን እኚህ ሰው አስቀድመው ባለጉዳዩና ተጠርቶ መጥቶ ከሴሚናሩ ቦታ የጠፋውን ሰውዬ ጉዳይ ሳይመለከት ወደ እኔ ተመልሶ እጅግ በጣም አድናቆትን በመቸር በእግዚአብሔር ስም አመስግኖ እኔ የዚህ ሰው ኃላፊነት እወስዳለሁ። በእርግጥም በእኛ ጥሪ ከተለያዩ አገሮች መጥቶ ሴሚናር የሚወስዱ መሆናቸውን አውቃለሁ። ግን ሰውየውን ለይቼ ስለማላውቀው አሁን አንተ ባቀረብከው መሰረት ሰውየውንም በፊቴ ቆሞ ስላየው
እኔ ኃላፊነቱን ወስዳለሁ። ከአሁን ሰዓት ጀምሮ 12 ሰዓት ሞልቶ እራት የሚበሉበት ጊዜ ሳያልፍ በፊት በኃላፊነት ትምህርት ቤቱ ካምፓስ ግቢ ለማድረስ የተጣለብኝን ኃላፊነት ለመወጣት ቃል ይገባለሁ አሉኝ። እጅግ በጣም ረካው። ካሰብኩበትና በውስጥ የነበረውን ንዴት ሁሉን ትቼ ምስጋና በመስጠት ሰውየውን እንዲተዋወቅ አረግኳቸው። ከዛ በኋላ ያቺ የተናገረችው ሴት እሱ ጋር ወይም እሱ በሚሄደው መኪና ተሳፍራ ልትሄድ የተነሳችውን የሴትዮዋንም ሁኔታ ስለተረዳ አነጋገርንም በሚገባ ከመረዳቱ የተነሳ በአንቺ እዚህ ጠብቂ፣ እኔ ጠቅላላ አገልግሎት ወርጄ ስለዚህ ሰውዬ መብት ሀሳብ መመሪያ እስከሚሰጥ ድረስ ጠብቂኝ ብሎኝ እኔንና ሰውየውን ይዞ ለሶስት ሆነን ወደ ጠቅላላ አገልግሎት ቢሮ ይዞ ሄደ። እዛው ቆሜ እንዳለው ጠቅላላ ቢሮ ኃላፊውን ይህ ሰው የዚህ ሰቨንት ዴይ አድቨንቲስት አባል ከመሆኑም በላይ ኢስት አፍሪካ ዩኒቨርሲቲ ለመማር መጥቶ አቅጣጫ ጠፍቶ መንገድ ላይ ወድቆ የተገኘውን እኚህ ሰው ይዞ መጥቷል። ስለዚህ ሰውየውን ወደ ትምህርት ቤቱ ቅጥር ግቢ ውስጥ ለማድረስ የሚያስችል መኪና ለማድረስ የሚችል ሹፌርና መኪና አሁን እኔ እዚህ እያለሁ እንድታቀርብ ብሎ መመሪያ ሰጠ። ሰውየው መዛን ጊዜ ከኔ ጋር የነበረው ቅድም አይኑ እያየ ማየት ያልቻለው ጆሮ እየሰማ መናገር ያልቻለው ከኪሱ ዶርመቶሪ ገብቶ የሚያድርበትን ክፍል ቁልፍ ይኸው እኔ እዛው ዶርመቶሪ የሚያድርበት ቁልፍ ይኸው እዛው ተመልሼ የምሄድበትን አቅጣጫ ስለማላውቅ የመጣሁበትን መኪና ስለማላውቅ ብዙ ችግር ውስጥ ሳትገቡ እኔን እዛ የሚሄድ መኪና ላይ አሳፍሩኝ አለ። ይህኔ ፓስተሩ የጠፋ በግ መንገድ የጠፋውን በግ እንደገና እንዲጠፋ አላደርግም። ይሄ ያንተ ሀሳብ ይሉኝታ ነክ ጉዳይ ስለሆነ ይህ አጠቃላይ ዓላማችንና ሀሳባችን የምንሰራውን ተግባር የተመለከተ መልእክት ስለሆነ ቤቱ ትምህርት ቤቱ ቅጥር ግቢ ውስጥ አስገብቶ ለካምፓሱ ኃላፊ አስረክቦ የሚመለስ ሰው ነው የሚፈልገው። አንተም በመኪና ተሳፍሬ ሂድ አልልህም። በመኪና ተሳፍሬ የማሄድና የመመላለስ እውቀት ቢኖር ከተማውን የምታውቅ ብትሆን ኖሮ አጠፋም ከመንገድ ላይ እኚህን ሰው አታስቸግርም ነበር። ይህም ሰው ከሰው ጋር ውጣ ውረድ ውስጥ አይገባም ነበር ብሎ በል እንግዲህ ከዚህ በኋላ ያለው ኃላፊነት የኛ ነው፣ ለኛ አስረክበሃል፣ አመሰግናለሁ፣ እግዚአብሔር ውለታህን ይክፈል ብሎኝ ከዛ ከ12 ሰዓት ከቢሮአቸው ተለይቼ በእግሬ ወደሚሄድበት አቅጣጫ እንግዲህ የሚያውቅ ሰው ያውቃል። ቢያንስ በ5 ኪሎ ሜትር ያክል በእግሬ ነው በጨለማ የሄድኩት። በማላውቀው ሰው ለችም ምንም ቢሆን ከመቼ በኋላ በሰው አገር ላይ መንቀሳቀሱ ሪስክ ስለሆነ ኃላፊነቱ ወስጄ እግዚአብሔርም በሰላም ወደ ቤቴ አደረሰኝ። ማጠቃለያዬ ሁሉም ቢሆን ሰው ልጅ እንግዳ ሆኖ ሰው አገር ከገባ ከዚህም የባሰ ችግር ሊደርስ ስለሚችል በተለይ እዚህ አገር ላይ የመኪና ቁጥር የማያውቅ የተሳፈረበትን መኪና ቁጥር ታርጋውን አይደለም ታፔላውን የለጠፈውን ታፔላ በላዩ ላይ ወዴት እንደሚሄድ ያልተረዳ ሰው ዜጎችም ተሳስቶ ገብቶ ስለሚጠፋ እባካችሁ ሰውን ካገኛችሁ እንደ ራሳችሁ ውሰዱ። ችግሩን ችግሬ ብላችሁ እዩ። ክርስቲያን ሆንክ አልሆንክ
ሰው ይሆን ሁሉ በሰው ህይወት ላይ ኃላፊነት ውሰዱ። ለሰው የሚታዝኑ ሰው ሁኑ። እኔም ባለብኝ ሁኔታ ከመጀመሪያ ጀምሬ በተናገርኩት ውስጥ በልቤ ውስጥ ያለው የተሸከምኩት ሸክም ሰውየውንም የተሸከምኩበት ሸክም ወዴት እንደሚያደርሰው በማላውቀው መንገድ ላይ ተሸክሜ ስዞር የነበርኩትን በቀላሉ ከትከሻዬ ላይ የተሸከምኩትን ግዑዝ ከባድ ሸክም ለማቃለል በቃው እላለሁ። ይህ ነው ማጠቃለያው። የሰውየውን ሁኔታ በወሬም የሰማ የሚያውቀው ሰውየውም ቢሆን የመጣበትን አድራሻ አመጣጡን አስመልክቶ በአገሪቱ ውስጥ ያለው ሰው ስለ ሁኔታው የሚረዳ የሚከታተል ይህንን ሊሰማ ይችላል። ጨምሬም አይደለም ከደረሰብኝና ካደረግኩት ቀንሼም አይደለም፣ እንደነበረ ነው እንደወረደ ነው ያቀረብኩላችሁ። አመሰግናለሁ።